የኮሎኔል አብዲሳ ጋር ልጅ በመሆኔ በጣም ደስ ይለኛል። በጣም የጀግና ነው፣ የኢትዮጵያ ጀግና ነው እና የሱ ልጅ በመሆኔ በጣም ነው ደስ የሚለኝ። የቤት ክራይ ተከራይቼ ነበረ ምኖረው እና በክራይ ነው ብዙ ያሳለፍኩት እና በጣም ነው ትልቅ ደስታን የተሰማኝ። ያላሰብኩት ያልጠበቅኩት ነው። ለምን ትናንትና ማታ ነው ተደውሎ የተነገረኝና በቃ ጠዋት እዚህ ከመጣው በኋላ ነው ቤት መሆኑን ስጦታ ክብርት አዳነች አቤቤ እንዳዘጋጀችና ቤት አዘጋጅታል ተብሎ የሰማው ጠዋት ነውና ማልቀስ የጀመርኩት ከዛ በኋላ ነው። ለምን ፈጣሪን በጣም ሳመሰግነው ነበር። በቃ ያላሰብኩት ነው ያልጠበቅኩት ነው። የኮሎኔል አብዲሳ ጋር ልጅ በመሆኔ በጣም ደስ ይለኛል። በጣም የጀግና ነው፣ የኢትዮጵያ ጀግና ነው እና የሱ ልጅ በመሆኔ በጣም ነው ደስ የሚለኝ። የቤት ክራይ ተከራይቼ ነበረ ምኖረው እና በክራይ ነው ብዙ ያሳለፍኩት እና በጣም ነው ትልቅ ደስታን የተሰማኝ። ያላሰብኩት ያልጠበቅኩት ነው። ለምን ትናንትና ማታ ነው ተደውሎ የተነገረኝና በቃ ጠዋት እዚህ ከመጣው በኋላ ነው ቤት መሆኑን ስጦታ ክብርት አዳነች አቤቤ እንዳዘጋጀችና ቤት አዘጋጅታል ተብሎ የሰማው ጠዋት ነው እና ማልቀስ የጀመርኩት ከዛ በኋላ ነው። ለምን ፈጣሪን በጣም ሳመሰግነው ነበር። በቃ ያላሰብኩት ነው ያልጠበቅኩት ነው። የኮሎኔል አብዲሳ ጋር ልጅ በመሆኔ በጣም ደስ ይለኛል። በጣም የጀግና ነው፣ የኢትዮጵያ ጀግና ነው እና የሱ ልጅ በመሆኔ በጣም ነው ደስ የሚለኝ። የቤት ክራይ ተከራይቼ ነበረ ምኖረው እና በክራይ ነው ብዙ ያሳለፍኩት እና በጣም ነው ትልቅ ደስታን የተሰማኝ። ያላሰብኩት ያልጠበቅኩት ነው። ለምን ትናንትና ማታ ነው ተደውሎ የተነገረኝና በቃ ጠዋት እዚህ ከመጣው በኋላ ነው ቤት መሆኑን ስጦታ ክብርት አዳነች አቤቤ እንዳዘጋጀችና ቤት አዘጋጅታል ተብሎ የሰማው ጠዋት ነው እና ማልቀስ የጀመርኩት ከዛ በኋላ ነው። ለምን ፈጣሪን በጣም ሳመሰግነው ነበር። በቃ ያላሰብኩት ነው ያልጠበቅኩት ነው።